የኔ ወዶች ይሄ ቪዲዮዬ ላይክ ያረጋችሁ ጀምሩ እና አብርሽና ነሩታ ምን እንደሚሉ ደግሞ እንሰማለን። ማለት የሩታ ውሸት አትዋሺ፣ የምር አትዋሺ። ድብን ያለ ውሸት እኮ ሲበዛ ራሱ ይመራል እኮ እግዚአብሔር። እንዴ የት ነው የምትሄጂው? ምን አይነት ውሳኔ ነው የጨረሽው እንዴ? ምንድነው የምትይ? ምን አርጉ ነው የምትሉ እናንተ? ውሳኔ ደግሞ በምንም አይነት መንገድ መቀየር አልፈልግም። ብዙ አወጣው፣ ብዙ አወረድኩኝ፣ ብቻዬን ብዙ ነገር አሰብኩ። ሀሳቤን ለመቀየር ምንም አይነት ነገር አሳማኝ ሆኖ አላገኘሁትም። ኦኬ እዚህ ጋር ማለት ነው አንተ አብሮሽ ብትሆን ተጣልቻለሁ ብለሃል አይደለ? ከዚህ በፊት ወረቀት ተሰጣጣችኋል ምናምን። ይሄ ዝም ብሎ የፈረደበት ከማንም ፕሪንት አድርጋችሁ መታችሁ የወረቀት አለ። ይሄ እያንዳንዳችሁ ሲጀመር ማለት ነው ሩታ ካልገባችበት ቪዲዮአቸው የማይታይ ነው የሚመስላችሁ? የምሬ ነው። ከሀ እስከ ፐ በቃ እኛ ድሮ ራሱ ማለት ነው የምሬ ነው ማርያም ነው የምላችሁ። እኛ በፊት እዛ ግሩፕ ላይ ያሉት በሩታ ስንሰራ ለምን የራሳችሁን ነገር ክሬት አታረጉም? ለምን የራስሽ ነገር እንደዚህ አታደርጊም ያሉኝ ሰዎች እዛ ጋር ግን ስለ ሩታ የሆነ ነገር ሲሉ ታያላችሁ። የምሬ ነው። እኛ ድሮን ፈትፋሽ ነው አይደለ? በፊት ትዘረጥጣለህ። ሚዲያ የመጣውን ምዘረጥጡ አሳሳያ ትሰጣለህ። ከዛ እኛ ከመረቁ ደግሞ እናገኛለን ማለት ነው። ኖርማል ነው። ግን አሁን ማለት ነው በጣም ነው የምሰክሱት። ሩታ ካልገባሽ ደግሞ ጭራሽ ቪዲዮቻችሁ የማይታይ የሚመስላችሁ ከጎኗ ያላችሁት ዙሪያ በሙሉ ቡታጀራ ሆነ ያላችሁ በሙሉ እኔ አሁን አዲስ አበባ እኔን አይጨምርም። እኔ ፈትፋሽ ነኝ ሲጀምር ማለት ነው። እያንዳንድሽ ሩታ አብርሃምም አሁን ሩታ ብለህ ምናምን መተሰከሰናለ። ተጣልታለሁ ብለህ አይደል ሄድከው? በቃ ተጣልታል እኮ አንተ። እዚህ ጋር እኮ ስለ ማንም ይናገራት ማንም እንትን ይበላት አይመለከተም። ተጣልታል ወረቀት እንትን ብለሃል ከሄርሜላ ጋር ነው አይደል እንዴ? ምን አርጉ ነው የምትሉ እናንተ? የምሬ ነው። ምን አርጉ ነው የምትሉ? ሲጀምርስ ነገሩን በሙሉ ስለዚህ እንዴ ሩታ የሰጠሽኝን ምክንያቶች ለማረም እየሞከርኩኝ ነው አይደል ያለሁት። በትጅበት ምክንያት ነገርሽኝ። ይኸው አቤል አለ። ከዚህ በኋላ ነገራት አቤል። በቃ እሷም ላይ እንደማትደርስ በምንም አይነት መንገድ እንደማትመጣባት ንገራት። ለምን አንተንም ምክንያት እያደረገች ነው፣ እኔንም ሌሎች ሰዎችም ዙሪያ ላይ ያሉ ሰዎች። የሩታ ምክንያት አንተና ሄርሜላ ናችሁ። እዚህ ጋር አቤል ረዩ ምናምን ብለህ አታታከራስ። አብርሃም ቢሆን ማለት ነው ያንተ ምክንያት የሩታ ምክንያት አንተ እዛ ጋር እርጉዝ በነበረችበት ሰዓት በወለደችበት ሰዓት ከልጅህ ጋር ስንት ነገር መስራት እያለብህ ገንፎ እንትን እያልክ እያጠብክ ስንት ነገር ቪዲዮ መስራት እያለባችሁ ግን አንተ የምትማገጥ በቃ በትዳር ላይ ሌላ ሴት ይዘህ አይደል እንዴ የመጣኸው? ስለዚህ ወደ አቤል የምታታከክበት ምንም ነገር የለም። የአቤል ጥፋት ምንድነው? ሩታ እንደዚህ ያደረገች ምናምን እሱ ኦኬ ኖርማል ነው። ሁሉንም ደግሞ አቤል ጋር አትበልበት፣ አትሂድበት። የምሬ ነው። አቤል ጋር ምናምን አትሂድ። ስለዚህ ያንተ የእሷ ችግር አቤል ሳይሆን አንተ ራስህ ነህ። ገባ? ምክንያት እያደረገች ነው ያለችው እሷ ማለት ነው ለመሄድ። ስለዚህ ከዚህ በኋላ እንደማትደርስባት ንገራት። ኦኬ ማለት በእኛ ምክንያት ነው ውጪ ልትሄድ ያሰበችው ማለት ነው። እኔ ሰላሜን ዝም በል አንተ ደግሞ ድንች ማለት ነው። በእኛ ምክንያት ነው ምናምን አትበል። በመቀጠል ደግሞ አብርሃም ምን ተጣልተህ እሷ ጋር እዚህ ጋር መልከስከስ እዚህ ጋር መለማመጥ ደግሞ ያንተስ ምን ይሉታል? ተጣልተህ ሄደሃል። ያንተ ቻናል ውስጥስ ምን አስገባህ ከተጣላችሁ ማለት ነው? ምንድን ነው የምትሉን እንዴ? ምን አድርጊ ነው የምትሉን? አሁን እዚህ ጋር ሀሳብ ሩታ እንዲናገሩብኝ አልፈልግም ትላለህ። ተጣልተሃል ከሄድክ በኋላ እሷ ደግሞ ከዚህ ጅብ ከሄደ ውሻ ጮኸ። እኔ እኮ ሄጃለሁ አትጩህ ዝም ብለህ እያለችህ ነው። ምንድን ነው የምትሉን እዚህ ጋር እንዴ? አይደብራችሁም እንዴ? እኛ ምንድነው ሮቦት ነን እንዴ? ተመልካቻችሁ ያ ሁሉ 400 ምናምን ሺህ ሮቦት ነው እንዴ የሚመለከታችሁ? ሰው እኮ ነው። ቢያንስ እንኳን የሚያስብ ትንሽ ግንዛቤ ያለው ሰው ነው እኮ ሚያያችሁ አይደል? ሰገጣችሁብን። እንደው አዶናይ ሰግጥ ፈምስ ያለው የእናንተ ነው። ሰግጣችሁ እየሰራችሁ ስለሆነ የእናንተ ሰርቶላችኋል። እስኪ መጨረሻው እኔና እንቋጫውና አረፍተ ሰላጣው ነው ሂደ ፈለከለ ነገሩ አይደል? አረፍዷል የሚባል ነገር የለም። ነገ ምን እንደሚፈጠር እኛ የምናውቀው ነገር የለም። በቃ ነገ የሆነ ቦታ ትሄዳለች ሩታ። ከዛ በኋላ ሂጃለሁ ብላለች አይደል? ያጣፍጥልሽ ባይ ባይ ብለናል። ቻው። እና ደግሞ ሰላም ሰላም፣ ድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ? ላይ
አላችሁ? እግዚአብሔር ይመስገን በጣም ደህና ነን። ክብሩ ይስፋ ለመድኃኔዓለም። የኔ ወዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? እኔ አለሁኝ። ይሄ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ አበረታቱኝ። ላይክ በማድረግ ጀምሩ ቪዲዮዎችን የኔ ወዶች። እንግዲህ ትናንትና ቪዲዮ ተለቆልናል። እንግዲህ መቼስ እኛ የማይለቀቅብን ነገር የለም አይደለ? እንሰማለን እናያለን። በቃ ማለት አንፈርድም። እንሰማለን አንፈርድም ነው የሚሉት ምናምን ቲክቶከሮች አሉ አይደለ? እና የኔ ወዶች ማለት ነው አብረን ነው ቪዲዮዎቻቸው የምናየው። እውነት ለመናገር እኔ ቲክቶክ ላይ ሲዘዋወሩ ነው ያየሁትና ሙሉን አላየሁትም። እና እስኪ እያየን ሀሳብ አስተያየታችንን እንሰጣለን። አብዛኛው ነገር እንትን የሚለው ሩታ አሁን አብርሃም እያለም ልመና ላይ ነው። አንተ ወንድ አይደል እንዴ? ቆፍጥና አትልም እንዴ? ሩታ ደግሞ የት ነው የምትሄጂው? ሲቀጥል ደግሞ አቤላ እንደዛ የተናገርከው ልክ ነው። አቤላ መቆንጠጥ አለበት። ምክንያቱም ከሩታ ጋር የሆነ ችግር ውስጥ ነው ያለው ማለት ይቻላል። እውነት ለመናገር የሆነ ጥላቻ ያለው ይመስለኛልና ባበላችሁ እጅ ባጎረስኩት እጅ ተነከስኩ ነው የሚባለው። ልክ እንደዛ ማለት ነው። ሶ ማስጠንቀቂያ ደስ ብሎናል። ሂድበት አብርሽ ማለት ነው። ግን ደግሞ አሁን ሚስትህ የት ነው የምትሄደው? ከዛ ሽማግሌ ቁጭ እንዳለ እናውቃለን። ሩታ ደግሞ አሻፈረኝ እያለች ነው። ሽማግሌዎች ወዴት ነው የሚሄዱት? ኦ ማይ ጋድ! እስኪ ድምጻችሁን እንስማው። እስኪ አቤል ላስጠነቅቅህ የጠራሁህ የማስጠነቅቅህ ደግሞ ምንድነው? ከዚህ በኋላ በምንም አይነት መንገድ ሩታ አጠገብ እንድትደርስም አልፈልግም። እሺ ሩታ አልፈልግህም በቃ አሻፈረኝ እያለች ነው። እንዴት ስለ አቤል መናገር አለባት? ቲንካርጉ እስኪ ቲንካርጉ። አሁን እኔ እየሰማችሁ እያንዳንዱ ቃላቶች ነው ከእናንተ ምለቅመው እና ለቅሜ ለእናንተ አስተያየት ነው የምሰጠው። ምሳሌ ሩታ ከዚህ ፊት እንደዚህ እያለት ነው፣ አንተም ከሌላ ሴት ጋር ያለ። ስለዚህ ሩታ ምን አገባትና ነው ለአንተ እንደዚህ ያለኝ ብላ አቤል ለአንተ ምን ብላ ነው የምትነግረህ? አቤል ምን አረገኝ ብላ ነው የምትነግረህ? እያየሁ አይደል ቪዲዮ ላይ። ምን ይሻላል ቤተሰብ? ምን ይሻላል እንደው አይነት መንገድ ስለ ሩታም አይሆን ነገርም እንድታወራም አልፈልግም እና ከዚህ በኋላ ሩታን ማንም እንዲናገራት አልፈልግም። ሶ ማለት ይሄ ምንድነው? እኛም ራሱ እንድንናገራት አልፈልግም ማለት ነው። ስለዚህ ምን አርጉ ነው የምትሉት? ምሳሌ ማንም እንዲናገራት አንፈልግም ካልክ ሩታ ስትሳሳትም አትንገሩን። እኔ እዛ ማሻሼ ገዳይ እያልክ እዚህ ማሻሼ ገዳይ እያልክ ሂጂበት ምናምን ማለት ነው። ምሳሌ አሁን አንተ አልፈልግም ብላለች አይደለ? ማንም እንዲናገርብኝ አልፈልግም ማለት ምን ማለት ነው? በመጀመሪያ ደረጃ ሩታና አብርሃም ይፈቀራሉ ማለት ነው። በዚህ አጋጣሚ እሷም ቪዲዮ ላይ ወጣ የምትለው አውቃ ነው ማለት ነው። ዛውልላ እንዴት የሚያረግሽ ግን ሩቲ ትሏለች። በቃ ድንቡሽቡሽ የማላለች። አሁን ደግሞ ቺቺ ማለት ነው አብጣለች። እቺ የኔ ያውጣ ነበረ ሰሞኑ ብርድ ሲነካኝ ትንሽ ወረደችና የሩቲ ገና ናት አልወረደችም። ቡጥ ብላ በቃ ደስ ይላልና ቆንጅዬ ነሽ ምናምን እያለ እያሟለላት ነበረ። ወፈርሽ ምናምን ሳክሳም እና ለማንኛውም እኛም እንድናገራት ካልፈለግ ታረቁና ነው አንድ ላይ ቪዲዮ ስሩ። እኛ ደግሞ ቪዲዮ በምትሰጡን አስተያየት ሀሳባችን ዛሬ እንሰጣለን፣ ከነገ ወዲያ እንሰጣለን። ሁሌም እናንተ በመጣችሁ ቁጥር እንሰጣለን። ወደ ራሳችሁ ወደ ነበራችሁበት ወደ ፍቅራችሁ ስትመጡ እንፋታችኋለን። እኛም ወደ ራሳችን ስራ እንገባለን። አለበለዚያ ግን እኝኝኝ ማለታችሁ እስካላቆማችሁ ድረስ እኛም እኝኝ ማለት አንተውም። ያበጠ ይፈላ አብሶ በእኔ ዙሪያ ማለት ነው። ስለዚህ ይህንን ነገር እንድታቅና እንዳስጠነቅቀ ነው ዛሬ የጠራሁት ማለት ነው። እውነት ነው ስሰጥሽ ልቤን አሳልፌ። እሺ እውነት ነው ስሰጥሽ ልቤን አሳልፌ። ይሄ ዘፈን ለምን ገባ ውስጥ? እናንተ ፍቅር ውስጥ ካልሆናችሁ፣ እናንተ ከእናንተ ውስጥ ፍቅር ከሌለ እውነት ነው ልቤን አሳልፌ ስሰጥሽ ማለት ምን ማለት አልገባኝም። ይህን ነገር ደግሞ ለህዝቡ እንድታስረዱልን እንፈልጋለን እና ይመቻችሁ። ለማንኛውም ማለት ነው ምሽት ይበላችሁ። እስኪ ጆሮ ይሰማሃል፣ አፌ መልስልሃል። አይኔ ምንም አይጠቅምም። ዝም ብለህ የምታወራኝ ግን አውራኝና እንዴት ነው ጥጋብሽ አናትሽ ላይ ወጣው? እኔ ማለት ነው ጥጋብሽ አናትሽ ላይ ወጣው ይላል እንዴ? አንተ ምንድን ነው የምትላት? አንተ ነህ እንጂ ጥጋብህ አናትሽ ላይ ወጣው እንዴ? እንደ በዚህማ አትምጣ።
አንተን አናት ላይ ጥጋብንማ አናት ላይ ወጣው አንተ ነህ። ምክንያቱም በብዙ በምታስፈልግበት ሰዓት ከጎኗ አልነበርክም። ሶ አሁን ጥጋቧ ራሷ ላይ ቢወጣ ራሱ መብቷ ነው። አዎ መብቷ ነው። መብት ጎበዝ፣ የኔ ፍቅር ሂጂበት። አዎ እንደዚህ ይሄን እኮ ነው። እንዴት ነው ጥጋብሽ አናትሽ ላይ ወጣው አይባልም። ቀብራራው እየሰማኸኝ ነው አይደለ? ሲጀመር ቀብራራው የኔ ነው። ከሄርሜላ አስመልስ። ቀብራራው ብዬ ያወጣሁልህ ስም እኔ ራሴ ነኝ። መልካም ቲዩብ ናት ቀብራራው ብላ ያወጣችልህ። እሺ ሄርሜላም ቀብራራው ስትል አልሰማህም? ባለፈ ምን አስበህ ነው ቀብራራው? ስለዚህ መብቷ ነው። አንተ ያሸሸ ገዳይ ከሁሉም ሴት ጋር ፎቶ ስትነሳ ስትለጣጠፍ ምን ብለሃለች? አናቷ ላይ ወጥቼ ብለሃለች። ሶ እስካብኛት ትሆኛለሽ። ትደበድበኝ የጠራኸኝ ዱላ ላቀብል የሆነ አይናፋርም ይቃጣሻል ምናምን ነገር። ለማንኛውም እያየሁሽ ላወራሽ ነው የጠራሁሽ እንጂ እዛ ስታፍ እያየሽ እንድታወሪኝ አይደለም። እዚህ ጋር የሆነ ትልቅ ለምን በማነር ፎቶ ይናሳ ሰው እዚህ ጋር ምንድን ነው ያላት? እያየሁሽ እንድታወሪኝ ነው እንጂ ዛፍ እያየሽ እንድታወሪኝ አልፈለግም አልካት። ሳ አንቺም እዩ ምን ነው ይሄን አክል ፍቅር ተርቧል እኮ ቀባራው። ለምንድን ነው እያየሽው ማታወሪ? ተይ እንጂ አሁን ሩታ በቃ ሄዳለሁ ምናምን ነው የምትይው? ይቀርልኩኝ እኮ አይደለም። አንዳንዴ ሰው ልጅ ቁም ነገር ሲያወራሽ ቁም ነገር ለማውራት ሞክራ። በቃ አሁን ቀብራራው ማለት ነው አይኔን ነው ማየት እያየ ነው ማውራት የሚፈልገው። ከዛ በኋላ ደግሞ ምን በላችሁ ነገር አስራጆ ግን በጣም ነው የሚያስቀኝ። ለማንኛውም ግን ይመቻችሁ። ፍቅር አለብን ማለት ነው። ከሄርሜላ ጋር የምታሳየን ሳክስ ነው ማለት ነው አይደል? ውሸት ነው ማለት ነው አይደለ? እኛ እየተናገርነው ያለነውም ደግሞ አሁን እውነቱ ወጣ ማለት ነው አይደል? ስለዚህ እኛን አትናገሩ፣ ሩትዬን አትናገሩብኝ እንደዚህ እያልክ መጣ ትላንትና አይደል? ነገ ደግሞ ከሄርሜላ ጋር ትመጣለህ። ከዛ በኋላ ደግሞ ሽማግሌዎቹ እንደዚህ ብለው ይመጣሉ። ሄርሜላ ደግሞ እንደ ቤተሰብ እስኪ ማለት ነው ፎቶ ምናምን አለ ብዙ እሱን እያየ አይኔ ላይ ምን አስቀምጣሃል? በነገራችን ላይ ሩታ በምታደርገው ነገር ሁሉ አክትሽ ምንሽ በምታደርገው ነገር ሁሉ ሰው እየጠላሽ ነው። የድሮ ሩታን አምጪያት ራስሽ ላይ። የድሮ ሩታ ካራክተርሽን የምትሰሪው ራስሽ ላይ ስሪ። አሁን ግን ሰው በጣም እያስጠላሽው ነው። የምሬ ነው። የሆነ ነገር ምናምን ሲሉ እሷ ኧረ ተያት ምናምን ነው የምትባይ። እግዚአብሔርን እንደፊት አይደለም። እና ለምን ራስሽ እንድትጠይ ታደርጊያለሽ? ያው ዝና አለ ምናምን፣ ግን ደግሞ ወደ ራስሽ ብትመለሽ መልካም ነው የሚል ነው ምክርም ቢጤ ነው በነገራችን ላይ። እና የሆነ ስታወሪ ምናምን እቺ ልጅ እንደ ያማሃል እንደ የሚሉ ብዙዎቹ አሉ። እና ደግሞ ሰከን እስኪ እኔ ማየት የምፈልግበት ምክንያት ምን ተገኘ ደግሞ? አሁን ሌላ ነገር ያልፈለገም ሩታ። ለማንኛውም ዛሬ የጠራሁበት ምክንያት ምንድን ነው? ውሳኔሽን ማወቅ ፈልጋለሁ። እና ደግሞ ትናንትና የሰጠሽኝ ምክንያቶች ነበሩ። እዚህ ሆኜ በማንም ሰው መረበሽ አልፈልግም፣ በአንተም ጓደኞችን ምናምን እያልሽኝ ትናንትና ያወራሽኝ ነገር ነበረ። ያ ነገር እንዳልሆነ ዛሬ ላሳይሽ ፈልጋለሁ። መናገር ላለብኝ ሰው ተናግሬያለሁ። እኔም ደግሞ ጅብ ከሄደ ውሻ ጮኸ ሲባል ሰምተህ ታውቃለህ? ሰምቼ አላውቅም፣ ትርጉሙን ግን አላውቅም። ማቃለፍ ትልልቅ ሰው ጠይቀህ ተረዳ። ትልልቅ ሰዎችም ጠይቀህ ተረዳ። ምን ማለት ነው? ውሻ ከሄደ ጅብ ጮኸ ማለት በቃ እኔ ሄጃለሁ አትጩህ ዝም ብለህ እንደማለት ፈልገሽ ነው? ወዷ አልገባኝም። ምንም ነገር እየገባኝ እስካልሆነ ድረስ እንድታስረጅንም እንፈልጋለን። ሀብብቲ ወላ ላዚም ወላ አንቲ ዋይት ሙሽኪላ ሩታ ዋይት በቃ የሆነ ችግር አለብሽ። አሁን ደግሞ መጣሽ ምናምን እያለን ነገሩ ላይ ከልብስ አረግሽበት። ውሻ ከሄደ ጭብጮኸ ማለት በቃ እኔ አልመለስም አንዴ ሄጃለሁ እንደማለት ፈልጋ ነው። በቃ አብራራው ትርጉሙ ካልገባህ ማለት ነው። እና
አሁን ምን አርጉ ነው የምትሉን? እናንተ ተጣልተናል ብላችሁ ወረቀት ተሰጣጣችሁ ምናምን ነው አይደለ? እነ ካሌብ እነዩ ደግሞ ይሄ ወረቀት ወጣ ምናምን የሆነ ዝም ብሎ ፕሪንት አድርገው ከየትኛውም ለቀቅሞ ፕሪንት አድርገው ያመጣሉ። ከዛ ተጣልቶ ነበር ወረቀቱ ይሄ ነው ምናምን ብላ እያሉ እየመጣችሁ ነው። ስለዚህ እናንተ ከተጣላችሁ አንተ ከተጣላህ ሩታ ጋር ምን አስኬደህ ምን አለማመጠ ሲጀመር ማለት ነው? ሊሄድብህ ነው አሁን። አዎ ሊሄድብህ ነው። ምን አለማመጠ በመጀመሪያ ደረጃ። በመቀጠል ደግሞ በቃ አንድ ሰው ተጠልታል አይደል? እንደገና እዛ ጋር እንደገና ውሃ ቅዳ ውሃ መልስ አይሆንባችሁም? ይሄ ቪዲዮ ስትሰሩ ወይስ ደግሞ ህዝብ ይሰለቸኛል ብላችሁ አታስቡ? ወይስ የራሳችሁ ስሜት ብቻ የምታስቡት ማለት ነው? አልገባኝም። በጣም ብዙ የሚወዳችሁ ኦዲየንስ በዚህ ልክ ማማራር በዚህ ልክ የሆነ በቃ እናንተ እንድትጣሉ ማረግ ተገቢ ነው ብላችሁ ታስባላችሁ? አሁን ሩታ ማለት ነው ቪዲዮ ያው ገና እያየሁት ማለት እምቢ ብላ ነው የምትሄደው ይመስለኛል። ግን በጣም ነው የምታሳፍሩት ለመናገር ማለት በጣም የሚወዳችሁ የሚያከብራችሁ ሰውን በዚህ ልክ መጫወት በዚህ ልክ ሙድ መያዝ ምናምን በጣም ያስጠላል ማለት ነው። በጣም እስኪ አብርሃም እኮ 200 ምናምን ሺህ ገብቶ እኮ 29 30 ሺህ ነበረ ላይክ ማለት ነው። አሁን ራሱ 20 ሺህ እንኳን አልገባህም። በዚህ ራሱ እንኳን አትረዳም ማለት ለተመልካች ክብር ቢኖራችሁ ይህን ያክል ድረስ አሰግጡብንም ነበረ። ለማንኛውም ማለት ነው ግን ደግሞ አንዳንዴ ደግሞ ስታስቡት ልክ ናችሁ። አዎ ተመልካች በሚፈልገው ነገር ነው የተገኛችሁት። ተመልካች ማሽቀበጥ ይፈልጋል፣ እኚህ ማለት ይፈልጋል፣ ቁም ነገር አይፈልግም። ልክ እናንተ የያዛችሁት ሙድ ስለሚፈልግ በዛ ልክ ነው እያሳያችሁን ያላችሁት። እናንተም አይፈረደባችሁ ማለት ነው። ስለዚህ ኖርማል ነው። እምቢ አለ ልሰማ ብዬ ለወሬ እስኪ ላያቸው ብዬ ማግኝቶኝ እሱ ማግኘት እንደማልፈልግ ያውቃል። ሌላ ነገር ለመፍጠር ነው የሞከረው ጠርቶኝ ምናምን እሺ እንደማልለው ስለሚያውቅ በሰው ስልክ እዚህ ጋር አሰክሽኝ አቤል መጋ መጣው ምናምን ስትይ አቤልን እያወራሽ እያለ ቪዲዮ መቼስ እንደምትሰሪ ታውቂያለሽ ምናምን በሰው ስልክ ምናምን ብለሽ አሰክሽኝ። ያው ሌላው ልትዋሺ ትችያለሽ፣ ለኛ ግን አንተና አትይለም። ምክንያቱም እሱ መሆኑን ስታቂ አስጠርቶኝ ምናምን ጠበቀኝ። ኦልሬዲ አይታችሁታል ሁሉንም ነገር እና እኔ ላይ ሌላ ነገር ለመፍጠር እየሞከርሽ ነው እና ብሎ ሌላ ነገር ለማውራት ሞከረ። ኤኒዌይስ ከዚህ በኋላ እኔ አጠገቤ እንዲደርስ አልፈልግም። እሱ አጠገቤ ያልደረሰም ማለት ግን የኔ ሀሳብ ይቀየራል ማለት አይደለም። አቤት ሩታ ውሸት፣ አቤት ሩታ ውሸት፣ ወዮ ውሸት፣ የሩታ ውሸት እኮ ለምንድን ነው በዚህ ልክ የምትዋሺው? ምሳሌ አቤልን እዛ ጋር ካገኘሽ አልፈልግም ማለታችን ግዴታ አቤል ያስገደደሽ አትሰክሽ። አቡ ይሄን ያክልት ይደብራል። እንዴት እምቢ ማለት እኮ ተቻለሽ፣ ግዴታ አላስገደደሽም። አቤል ደግሞ ግዴ እንትን አይደለም ቪዲዮ መሆኑን እያወቅሽ መቼም ካሜራ እየተቀረጸ ታውቂያለሽ፣ ስልክ ማይክ ካለ እየተቀዳ እያወቅሽ ከዛ በኋላ አስገድደው ምናምን አትበይ አሰክሽ። አዎ ስለዚህ ባሰክሽ መልካም ነው ሀቢብቲ፣ የምሬ ነው አሰክሽ። እዚች ጋር ወደም እንድታሰምርበት ትፈልጋለሁ ማለት በቃ እኔ የወሰንኩትን ውሳኔ ወረድ ወስኛለሁ። እነሱ አጠገቤ ደረሱም አልደረሱም ምንም የሚፈይደው ነገር የለም ከዚህ በኋላ። ምክንያቱም ሁሉንም ነገር አስቤበት የወሰንኩት ውሳኔ ስላለ ያንን ውሳኔ ደግሞ በምንም አይነት መንገድ መቀየር አልፈልግም። ኦኬ ብዙ አወጣው ብዙ አወረድኩኝ። ውሳኔሽ ደግሞ የት ነው? ሸገር ማምጣት ነው። ሸገር እንደምትመጪ እናውቃለን፣ አዲስ አበባ እንደምትመጪ እናውቃለን። ይሄ ግን ውጭ ሀገር ምናምን ስዊዘርላንድ ምናምን እንደ ሞተ ዘመድ የላችሁም እናንተ? ምን ሆናችሁ ነው? ከየት ተነስታችሁ ነው ስዊዘርላንድ? ከየት የት ሀገር የት? እኔ አንዳንዴ እኮ ህዝቡ ጅል ስታረጉት ይደብራል። ማለት የሆነ በሚወዳችሁ ልክ ስትሰግጡበት ምናምን ደስ አይልም። አዎ ደስ አይልም። የምሬ ነው ፋሚሊ። እኔ በጣም ብዙ መናገር እችላለሁ፣ ቀብራራው ስለሚደብረው ነው እንጂ
ብዙ መረጃዎች አሉ። ብዙ ነገር ማውራት እችላለሁ። ለወደፊት የሚሰሩት ቪዲዮ ራሱ እኔ እኮ ከስር እየነገርኳችሁ ነው፣ ግን እናንተ ስለማሰሙ ስለማታዳምጡ ኦኬ ገባችሁ? ያንን ነው እንትን የምለው ማለት ነው። እና ምን ማለት አይቻልም።